ፊቴ ተበላሸ የማዳት በምን ይቀጥልኝ ምናምን ብላችሁ ለተቸገራችሁ እህቶች እና በጣም እንደኔ ክሬም እኔ ያልተጠቀምኩት ክሬም አልነበረም። እውነት ግን ይሄ በአንድ ሳምንት ውስጥ ብቻ ነው ተጠቅሜ ለውጥ ያየሁበት። ግን አንድ ነገር ስትጠቀሙ አትሰልቹ። ያኔ በተስተም ይለቅላችሁ ወይም ለውጥ እስከምታዩበት ድረስ ደጋግማችሁ ተጠቀሙት። እርግጠኛ ነኝ ለውጥ ታገኙበታላችሁ። እኔ በጣም ብዙ ክሬሞችን ተጠቅሜ በዚህ ነው ማዳት ነበረብኝ የለቀቀልኝ ማለት ነው። የተጠቀምኩት አንድ ማንኪያ አርጎ፣ አንድ ማንኪያ የበቆሎ ዱቄት ወይም ኮርን ፍሎር መሰለኝ እና አንድ ማንኪያ እርድ ነው የተጠቀምኩት። እነዚህን በደንብ አድርጌ ካዋሃድኳችሁ በኋላ ማር መጠቀም ትችላላችሁ። መጨመር ማር የሚመቻችሁ። እኔ ማር ብዙም አይመቸኝም፣ ፊቴ ላይ ማር አልተጠቀምኩም። ሞክሬዋለሁ ከአሁን በፊት ግን የሆነ ውህድ ስትጠቀሙ መጀመሪያ እጃችሁ ላይ ሞክሩት እና የተጠቀምኩት በዚህ ይሄ ሳሙና በጣም አሪፍ ነው። ሌላ አለ ግን አላስገባሁትም፣ ፎቶ ላይ ያስገባላችኋለሁ። ብዙ የእርድ ሳሙናዎች አሉ ግን አረንጓዴ እንትን ያለበት በጣም አሪፍ ነው። ካርቶኑ ከላይ አረንጓዴ ያለው እሱ በጣም አሪፍ ነው። እሱ በመጀመሪያ በዛ ከታጠባችሁ በኋላ ያቀላቀላችሁት ውህድ ትቀባላችሁ ፊታችሁ ላይ ቢያንስ ለ30 ደቂቃ የተወሰነ እስከሚነሽፍ ደረቅ እስከሚል ድረስ 15 ደቂቃ ወይም 20 ደቂቃ አስቀምጣችሁት ትታጠቡታላችሁ። 15 ደቂቃ ስራ ከሌለኝ ማታ ላይ ከሆነ 20 ደቂቃ ምናምን አስቀምጬ ነው የታጠብኩት። ግን መጀመሪያ ሀሰስያ ምናምን ሊኖርባችሁ ስለሚችል እጃችሁ ላይ በትንሹ ሞክሩት፣ ፊታችሁን ሙሉ ከማድረጋችሁ በፊት። ለምን የአንዱ ፊት ለአንዱ አይመቸውም። እኔ በጣም ለውጥ አይቼበታለሁኝ። ከጨረስኩ በኋላ ማታ ስለሆነ እኔ የተጠቀምኩት ቁርንፍድና ዘይቱን አስቀምጣችሁ ለአንድ ሳምንት አስቀምጡታላችሁ። እውነት በጣም ለውጥ ያገኘሁበት፣ ተጠቀሙት፣ ታመሰግኑኛላችሁ። እውነት በጣም ብዙ ነገሮች ተጠቅሜ አላቀቅልኝም ነበረ። ግን እኔም የዩቲዩብ ላይ አይቼን ይሄን የተጠቀምኩት ግን በጣም ለውጥ አይቼበታለሁኝ። ተታጠብኩት በኋላ ቁርንፍድና ዘይቱን ለአንድ ሳምንት በአንድ ላይ ካስቀመጥኩ በኋላ ማታ ማታ እንደዛ አድርጌ እጠቀማለሁኝ። ፊታችሁ ሆነ ልስልስ ይላል። ማዳት ያለባችሁ ብቻ የሆነ አለርማችሁን የሚሸፍሽብ ነገሮችን ብቻ በጣም ሀሪፍ ነው። ተጠቀሙት እና ላይክ ሰብስክራይብ በማድረግ አበረታቱኝ።